ሰላም ጤና ይስጥልኝ ውድ የትዝታ ስፖርት የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የትዝታ ስፖርት የመረጃ ሰዓታችን ከሰዓት ጀምሮ ወደ እናንተ መድረሱን የሚቀጥል ነው የሚሆነው። በቆይታችን ታዲያ በርካታ ስፖርታዊ መረጃዎችን እየነገርናችሁ ከእናንተ ጋር የአብሮነት ቆይታ የሚኖረን ይሆናል። እናንተም በቆይታችሁ ዩቲዩብ ቻናላችን ላይ ሼር፣ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛችኋለን። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን መስጫው ላይ እንድታሰፍሩልን በአክብሮት ነው የምንጠይቃችሁ። ትናንት የሊግ ጨዋታዎች ተደርገዋል። አርሰናል ከድል በላይ ድል ትናንት ተቀዳጅቷል። በሴንት ጄምስ ፓርክ ኒውካስትል ዩናይትድን 2-1 አሸንፏል። ባርሴሎና 2-1 አሸንፎ የላሊጋው መሪነትን ከሪያል ማድሪድ ተረክቧል። እንዲሁም ደግሞ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ጋር ያላቸው ህል ውሃ ያበቃል የሚለው ነገር በስፋት እየተነገረ ነው የሚገኘው። ይህንን ጉዳይ የምናነሳ ነው የሚሆነው። በመጨረሻም ደግሞ እስራኤል ከሁሉም ውድድሮች ለመታገድ 48 አትሌቶች ፊርማቸውን አስቀምጠዋል ወይም ደግሞ እንዲታገድ ፈቅደዋል የሚል መረጃ ቢቢሲ ይዞ ወጥቷል። ከነዚህ መካከል ታዲያ ፖል ፖግባ አንደኛው ፊርማውን ያስቀመጠ ተጫዋች ነው ተብሏል። ይህንንም የምናነሳ ነው የሚሆነው። እናንተም በቆይታችሁ የዩቲዩብ ቻናላችን ላይ ሼር፣ ሰብስክራይብ በማድረግ መረጃዎችን እየሰማችሁ ያላችሁን ሀሳብ አስተያየት እያካፈላችሁን ትቆዩ ዘንድ በአክብሮት እንጠይቃችኋለን። መጀመሪያ የምናደርገው ጉዳይ አርሰናል ትናንት በሴንት ጄምስ ፓርክ ወሳኝ ድል ተቀዳጅቷል። ይህን ጨዋታ ማሸነፍ ግዴታ ውስጥ ሆኖ ነበረ። ጨዋታውን የጀመረው በመጨረሻም ታዲያ በ96ኛው ደቂቃ ላይ ጋብሪኤል ማጋሌሽ ባስቆጠራት የጭንቅላት ግብ አሸንፎ ወጥቷል። ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ አድርጓል። አሁን ላይ አርሰናል ወደ 2 ዝቅ አድርጓል። አርሰናል 13 ነጥቦችን ይዟል። ሊቨርፑል 15 ነጥቦችን ይዟል። ትናንትና በፓላስ መሸነፉን ተከትሎ ማለት ነው። ትናንት ታዲያ አርሰናል እስከ 83ኛው ደቂቃ ድረስ ዋልተር ሜዲ ባስቆጠራት ግብ በኒውካስትል ይመራ ነበረ። አሰልጣኝ ሚካኤል አርቴታ ቀያሪያቸው ፍሬ አፍርቶ ተቀይሮ በገባ በደቂቃዎች ውስጥ 2-3 ደቂቃ በቆየ ውስጥ ከሜዳ ላይ ከቆየ በኋላ ሜሬኖ የጭንቅላት ግብ አሁን ከቆመ ኳስ ግብ አስቆጥሮ አቻ ያደረጋቸው። ከዛ በኋላ አርሰናሎች ተጭነው መጫወት ጀምረው ነበረ። ጎሎችን ለማስቆጠር እንዲሁ ጥረት ሲያደርጉ ነበር። በመጨረሻም ተሳክቶላቸው አሁን ከቆመ ኳስ 96ኛው ደቂቃ ላይ በተጨመረው 8 ደቂቃ 96ኛው ላይ ጋብሪኤል ማጋሌሽ ጎል አስቆጥሮ ትናንት የሚገርም ነጥብን አግኝተዋል ማለት ነው። ምናልባት አቻ የሚለው ነገር አመዙ ነበር። በትናንትናው ጨዋታ ላይ ኒውካስትል ዩናይትዶች በልጠው ነበር። በመጀመሪያው አጋማሽ በተለይ በርካታ የጎል እድሎችን ፈጥረው ነበር። እነዛን የጎል እድሎች ያለመጠቀማቸው ኒውካስትል ዩናይትድን ዋጋ አስከፍሏቸዋል። ትናንት ግን የሚካኤል አርቴታው ሰራዊት ብርቱ ተጋድሎን በማድረግ አስፈላጊውንና ውዱን 3 ነጥብ ወደ ኤምሬትስ ይዞ ተመልሷል። ለትናንትናው ድል ታዲያ የትናንትናው ድል በእጅጉ የሚጠበቅ ወይም ደግሞ የማይታመን ድል ነበረ ማለት ይቻላል። ትናንትና ባለቀ ደቂቃ ግብ አስቆጥረው 3 ነጥብ ማግኘት ከባድ ነበር። ከጨዋታው እንደተረዳ ነው ከሆነ ምናልባት ኒውካስትል ዩናይትዶች ይህንን ጨዋታ የሚያሸንፉበት እድልም ነበራቸው። ያንን አለመጠቀማቸው ጎርቷቸዋል። ትናንት ግን ሚካኤል አርቴታ ቅያሪያቸው በተለይ ደግሞ ጥሩ ቅያሪዎችን አድርገዋል። የመከላከል ባህሪ ያላቸውን ተጫዋቾች በመጨረሻው አስወጥተው የማጥቃት ባህሪ ያላቸውን ነበር ወደ ሜዳ ያስገቡት። በሙሉ ኃይል አጥቅተው ነበር። ከዛም በኋላ ጠጣሪ የሆነውን የኒውካስትል ዩናይትድን የተከላካይ ክፍል ማለፍ ተስኗቸው ነበር። በመጨረሻም ግን በሚታወቁበት በ2024-25 የውድድር ዘመን ሲያሳዩት የነበረውን ብቃት በሚገርም ሁኔታ ደገሙት ትናንትና ማለት ነው። በቆሙ ኳሶች ላይ አርሰናል በርካታ ግቦችን እንደሚያስቆጥር ይታወቃል። ሴት ፒስ የሚባለው ነገር አርሰናል ጋር የሚያያዝ ነው። በተለይ ደግሞ ከቆሙ ኳሶች በርካታ ግቦችን ያስቆጥራል። ትናንትም ታዲያ ከቆሙ ኳሶች ሁለቱም ኳሶች ከቆሙ ኳሶች ነው የተገኙት ጎሎቹ ማለት ነው። እንዲሁ የኒውካስትል አንዷም ጎል ዋልተር ሜዲ ያስቆጥራት ግብም ከቆመች ኳስ የተገኘች ነው። ጨዋታው ትናንትና ፊዚካል ባትል የበዛበት ጠንካራ ጨዋታ ነበር። በሁለቱም በኩል ያስመለከቱን ጨዋታው ጥንቃቄን የመረጡበት እንዲሁም ደግሞ በርከት ያሉ በመከላከል ላይ ያመዘነ ጨዋታ ነበር ተመልከት ነው። በመጨረሻው ደቂቃዎች ላይ ግን አርሰናሎች ለማጥቃት ሙከራ አድርገው ነበረ። በመጨረሻም ተሳክቶላቸው በቆመ ኳስም ቢሆን የሚፈልጉትንና አስፈላጊውን 3 ነጥብ ወደ ኤምሬትስ ይዘው ተመልሰዋል። በትናንትናው ጨዋታ ላይ ከጨዋታው በኋላ የማይታመን 3 ነጥብ አገኘን የሚል አስተያየትን ሚካኤል አርቴታ ከጨዋታው በኋላ ሰጥተዋል ማለት ነው። ትናንት ታዲያ በዚህ ጨዋታ ላይ
አርሰናሎች በእጅጉ ተቸግረው ነበር። በተለይ ደግሞ በመጀመሪያው አጋማሽ በኒውካስትል ዩናይትድ ጫና ተወስዶባቸው ነበር፣ ወይም ደግሞ የበለጠ ተቸግረው ነበረ። በፈርስት ሀፍ ላይ ደግሞ የበለጠ ኒውካስትሎች ጫና አድርገው ነበር፣ ወይም ደግሞ የኳስ ቁጥጥርም የበላይነት ነበራቸው። በተለይ ደግሞ በመልሶ ማጥቃት በሚፈጥሯቸው አስደንጋጭ ሙከራዎች የበለጠ አርሰናሎችን ጫና ውስጥ ከተዋቸው ነበር። የኋላ ግን ተሳክቶላቸው በ96ኛው ደቂቃ ላይ ጋብርኤል ማጋሌሽ ግብ አስቆጥሮ ወሳኝና ጣፋጭ ድል ትናንት አግኝቷል። እንግዲህ ሁለተኛው ክለብ ሆኗል አርሰናል ኒውካስትልን ብዙ ጊዜ ያሸነፈ 37 ጊዜ ኒውካስትልን አሸንፎታል። ይህም ቁጥር ከፍ አድርጓል። ትናንት 36 ነበር፣ ወደ 37 ከፍ በማድረግ በብዙ ጊዜ ያሸነፈው አርሰናል ሁለተኛው ክለብ ሆኗል ኒውካስትል ዩናይትድን ማለት ነው። ትናንትና ኒውካስትል ዩናይትዶች ያገኟቸውን እድል አለመጠቀማቸው ነጥብ ለማጣላቸው ወይም ነጥብ ለማጣታቸው ትልቁ ምክንያት ሆኖ እንደ አመክንዮ የሚጠቀሰው ጉዳይ ይህ ነው። ለሁሉም ግን ትናንት አርሰናል የሚያስፈልገውን ነጥብ አግኝቷል። ምክንያቱም ሊቨርፑል ተሸንፏል፣ የከተማ ተቀናቃኙ፣ እንዲሁ ቼልሲ፣ ቶተንሃም ተሸንፏል። ትናንት ደግሞ አርሰናል አሸንፎ የሚገባውን ነጥብ አግኝቷል ማለት ነው። እንግዲህ የዋንጫ ፉክክሩ ከወዲሁ ግሏል። አሁን ላይ ያለው የነጥብ ልዩነት 2 ነው ከሊቨርፑል ጋር። ሊቨርፑል ቀጣይ ከቼልሲ ጋር ነው፣ አርሰናል ከፉልሃም ጋር ነው የሚጫወተው። እንግዲህ ይህንን ጨዋታ በቀጣዩ ፕሪሚየር ሊጉ የበለጠ እንዲጠበቅ አድርጎታል። ዘንድሮ አርሰናል ይህንን ዋንጫ የማንሳት ግዴታ ውስጥ ሆኖ ነው እየተመለከት ነው ያለ ነው። ነገር ግን የአርሰናል አሁንም አጨዋወት መከላከልን ያመዘነ አጨዋወት እንደሆነ የተመለከት ነው። ብዙዎች አርሰናል የሚጫወተው ኳስ ይዞ ነው ብለው ያስባሉ። ግን ያ የሆነው በሚንገድ ዘመን ነው። በሚካኤል አርቴታ ስር ግን ኳስ የሚጫወት ቡድን ፈጽሞ ልንመለከት አልቻልንም። ይህ ለምን ሆነ? እንግዲህ የሚካኤል አርቴታ ፍርሃት ወይም ደግሞ የበለጠ ጥንቃቄ ማብዛት ያመጣው ነገር እንደሆነ የተመለከትነው ነው። የበለጠ ጥንቃቄ የሚመርጡ አሰልጣኝ ሆኖ የተመለከትናቸው ነው። ምንም አይነት ስህተት መስራት የማይፈልጉ ነገር ግን በዛው ልክ እየተሳካላቸው አይደለም። ብዙ ጊዜ ነጥብ ጥሎ ሲወጡ እየተመለከትናቸው ነው። ወደፊት ግን ይህንን ታርገው ያስቀጥሉታል የሚለው በእጅጉ የሚጠበቅ ነው። ለሁሉም ግን የዋንጫ ፉክክሩ አሁንም ከወዲሁ ገና በ6ኛ ሳምንት ግሏል። 12 13 15 ነው ያለ ነጥብ ልዩነት። እንዲሁ ሳይጠበቅ ክሪስታል ፓላስም 12 ነጥብ አለው፣ 3ኛ ደረጃ ላይ ተቀምጧል። ወደ ስፔን ላሊጋ የምናምራ ትናንት ባርሴሎና 2-1 አሸንፎ ሪያል ሶሴዳድን የላሊጋ መሪነቱን ተረክቧል። በ19 ነጥብ ላሊጋውን እየመራ ነው የሚገኙ። አሁንም ባርሴሎና አንድም ጨዋታ አልተሸነፈም። ያደረጋቸውን ጨዋታዎች ሁሉ አሸንፏል። 16ቱን አሸንፎ በአንዱ አቻ ተለያይተዋል ማለት ነው። በአንጻሩ ማድሪድ በከተማ ተቀናቃኙ በደርቢ ጨዋታ ቅዳሜ ዕለት ጨዋታውን አድርጎ 5-2 እንደተሸነፈ የሚታወስ ነው። ሳይጠበቅ አስደንጋጭ ሽንፈት ደርሶበታል። ይህንም የምናስታውሰው ነው። እንግዲህ ትናንት ባርሴሎና ይህን እድል ተጠቅሞ 2-1 አሸንፎ ላሊጋውን መምራት ጀምሯል። ሌዋንዶቭስኪና ጁሊያስ ኮንዴ ናቸው ግቦችን ያስቆጠሩት። ታዲያ ለሮበርት ሌዋንዶቭስኪ ጎል ማስቆጠሩን ተከትሎ በ830 ጨዋታዎች 700 ጎሎችን አስቆጥሯል። እንዲሁም 191 ግቦችን አስቆጥሯል። በባርሴሎና ቤትም አስደናቂ ጊዜን አምና እንዳሳለፈ እናስታውሳለን። ዘንድሮ ግቦችን ያስቆጠረ 700 ኬሪየር ጎሉን አስቆጥሯል። ትናንት 700ኛ ጎሉን ያስቆጠረው ይሄ ለሮበርት ሌዋንዶቭስኪ ለዚህ ሆላንዳዊ በእጅጉ የሚደንቅ ቁጥር ነው ብሎ ማንሳት ይቻላል። 700 ጎል ላይ ደርሷል። እንዲሁም 191 አሲስቶችን አድርጓል። እድሜው ልክ እንደ ክርስቲያኖ ሮናልዶ ሁሉ የገፋ ነው። ነገር ግን አሁንም ጎሎችን እያስቆጠረ ብዙ የማይወራለት ግን በዓለማችን ከታዩ ድንቅ አጥቂዎች መካከል አንደኛው፣ በተለይ በባየር ሙኒክ የነበረውን ቆይታ የምናስታውሰው ነው። በርካታ ግቦችን እዛ ነው ማስቆጠር የቻለው። አሁንም ቢሆን ግን በባርሴሎና ቤት ደምቆ እየታየ ነው። ጎሎቹን እያስቆጠረ እየተመለከት ነው የሚገኘው። ማንቸስተር ዩናይትድ ሩበን አሞሪምን ለማሰናበት የወሰነ ይመስላል የሚሉ መረጃዎች ከክለቡ ቅርብ የሆኑ የመረጃ ምንጮች እየወጡ ነው የሚገኘው። ሩበን አሞሪም እንግዲህ የተሰጣቸውን እድል መጠቀም አልቻሉም። በተደጋጋሚ ክለቡ እየተሸነፈ ነጥብ እየጣለ በሚፈልገው ደረጃ ልክ እየሄደ አይደለም። የሰር ጂም ራትክሊፍ አስተዳደር አሁን ላይ ሩበን አሞሪም ላይ ሊጨክን ይችላል ወይም ደግሞ ውሳኔዎችን ሊያሳርፍ ይችላል። ለዚህም ደግሞ ለሩበን አሞሪም ተተኪ የሚያደርጋቸውን ሰዎች ሾርት ሊስት ታውጥቷል እየተባለው አንዲ ራዮላ የቦርንማውዝ፣ ኦሊቨር ግላስነር የፓላሱ እንዲሁም ደግሞ
የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሬት ሳውዝጌት የሩበን አሞሪም ተተኪ ሊሆኑ ይችላሉ። ከሶስት አንዳቸው እየተባለ ነው የሚገኘው። የበለጠ ግን ጋሬት ሳውዝጌት ማንቸስተር ዩናይትድን ሊይዙ ይችላሉ የሚለው ነገር በስፋት የተያያዘ ነው የሚገኘው። አሰልጣኝ ሩበን አሞሪም በንግግራቸው ታዲያ ማንም እኔ ሊያስወጣ አይችልም፣ ሀሳቤንም አልቀይርም የሚል ግትር ሀሳብን እያራመዱ ነው የሚገኘው። ሰር ጂም ራትክሊፍ ግን አሁን አስተዳደሩ ሩበን አሞሪምን ይበቃል የሚላቸው ጊዜ ላይ እንደደረሰ ታምኗል። ለዚህም ደግሞ ተተኪ አሰልጣኞችን እያዩ እያጤኑ ነው የሚገኙት። ሾርት ሊስት አውጥተዋል። በሾርት ሊስታቸው ያዟቸው በየክለቦቻቸው አስደናቂ ጊዜን እያሳለፉ የሚገኙት አንዲ ራዮላ ወጣት አሰልጣኝ ነው። በቦርንማውዝ ቆንጆ ቡድን እንደሰራ እናስታውሳለን። ኦሊቨር ግላስነርም እንዲዞ ክሪስታል ፓላስን ይዞ ጥሩ ቡድንን ሰርቶ ለትልቅ ክለቦች ሁሉ የማይበገር ቡድን እንደሰራ እናስታውሳለን። በተለይ ደግሞ ሊቨርፑልን የሚያሸንፍበት መንገድ የሚደንቅ እንደሆነ የተመለከተ ነው። ጋሬት ሳውዝጌትም እንዲሁ በእንግሊዝ ብሔራዊ ቡድን አሰልጣኝነታቸው እናውቃቸዋለን። እነዚህ አሰልጣኞች በቀጣይ ማንቸስተር ዩናይትድን ይረከባሉ ተብሎ እየተጠበቀ ነው የሚገኘው። ምናልባት ሩበን አሞሪም በቀጣዮቹ ሳምንታት ከማንቸስተር ዩናይትድ ሊለያይ ይችላል የሚለው ነገር በስፋት የተነሳ ነው የሚገኘው፣ ወይም ደግሞ በስፋት እየተወራ ነው የሚገኘው። በቀጣዩ ሳምንታት ሩበን አሞሪም ከማንቸስተር ዩናይትድ ኃላፊነታቸው ተነሱ የሚለውን ዜና ልንሰማው እንችላለን። በመጨረሻም እስራኤልን የተመለከተ መረጃ እናጋራችሁ። እስራኤል አጠቃላይ ከእግር ኳስ ውድድር ከስፖርት ውድድሮች እንድትታገድ ግፊት እየተደረገ ነው በአውሮፓ እግር ኳስ ማህበር። ይህም ታዲያ የአውሮፓ እግር ኳስ ማህበር አባል ሀገራትንም ፊርማ የተሰባሰበ ነው። አባል ሀገራቱ ሙሉ ፊርማ ፈርመዋል እየተባለ ነው የሚገኘው። አሁን ደግሞ 48 አትሌቶች ትናንትና ፊርማቸውን አስቀምጠዋል እየተባለ ነው። እስራኤል ከሁሉም ውድድሮች እንድትታገድ ከኢንተርናሽናል ሁሉም ውድድሮች ላይ እንድትታገድ 48 አትሌቶች ፊርማቸውን አስፍረዋል ተባለ ነው። ከነዚህ መካከል ታዲያ የቀድሞ የማንቸስተር ዩናይትድ የዩቬንቱስ አማካኝ ፖል ፖግባ አንደኛው ፊርማውን ያስቀመጠ ተጫዋች ነው ተብሏል። እስራኤል እንግዲህ ከፍልስጤም ጋር ከገባችበት ጦርነት በኋላ በፖለቲካም በኢኮኖሚም ብዙ ጫናዎች እየደረሱባት ነው የሚገኘው። አሁን ደግሞ በስፖርቱ እንድትታገድ እየተደረገ ነው ያለው። ከዚህ በፊት ራሽያ እንደታገደች እናስታውሳለን ከዩክሬን ጋር በነበራት ባለው ጦርነት። አሁንም ጦርነቱ እየተካሄደ እንዳለ ይታወቃል። ከዚህ ታዲያ ሁሉም ውድድሮች ላይ ራሽያ ታግዳለች። በቻምፒዮንስ ሊግ አትሳተፍም። የሀገር ውስጥ ውድድሮችን ብቻ ነው እያካሄደች ያለችው። በዓለም ዋንጫም በአውሮፓ ዋንጫም የተሳተፈች አይደለም። ስለዚህ ይህ መሆኑ ደግሞ አሁንም እስራኤል ደግሞ እንድትታገድ ጫናዎችን እያደረጉ ነው የሚገኙት። ራሽያ ታግዳለች፣ እስራኤልም መታገድ አለባት የሚሉት የአውሮፓ እግር ኳስ ማህበር አባል ሀገራት ድምጾች አይሎ ወጥቷል እየተባለው። አሁን ደግሞ አጠቃላይ አትሌቶችን እግር ኳስ ተጫዋቾችን ፊርማ እየተሰባሰበ ነው የሚገኘው። በቅርቡ እስራኤል ከሁሉም ውድድሮች ከሁሉም ስፖርታዊ ውድድሮች ልትታገር ትችላለች የሚለው ነገር እያመዘነ ነው የሚገኘው። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ከዓለም ዋንጫም ከአውሮፓ ዋንጫም የምትታገር ከሆነ የ2026ቱን የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በጋራ እንደሚያዘጋጁት ይታወቃል። ይህንን ውድድር አሜሪካ አታዘጋጅም የሚል አቋም አለው እየተባለ ነው የሚገኘው። እንግዲህ የእስራኤልና የአሜሪካ ግንኙነት የጠበቀ እንደሆነ ይታወቃል። ከዚህ የተነሳ ታዲያ አቋማቸው የጸና እንደሆነ እየተነገረ ነው የሚገኘው። ዶናልድ ትራምፕ የ26ቱን የዓለም ዋንጫ አሜሪካ አታዘጋጅም ወደ ማለት ደረጃ እንደሚደርሱ ወይም ደግሞ ላለማዘጋጀት አቋም እንደምትወስድ እየተነገረ ነው የሚገኘው። ይህ እንዴት ይሆናል የሚለው በእጅጉ የሚጠበቅ ነው የሚሆነው። እስራኤል ትታገዳለች ወይስ ደግሞ የዓለም ዋንጫ አይካሄድም የሚለው ወደፊት በደንብ የሚጠበቅ ነው የሚሆነው። ለሁሉም ግን ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ያካፍሉን። ለሰዓቱ የያዝናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ሰናይ ጊዜን ተመኘ።